ሰላም ጤና ያስጥልን ውድ የሶሬቲ ዩቲዩብ ቻናል ተከታታዮች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አብራችሁን ለነበራችሁ እንኳን በሰላም ቆያችሁኝ። በነገራችን ላይ ይህንኑ ቪዲዮ በአፋን ኦሮሞ ሰርቼዋለሁ። ይህንኛው አማርኛ ሎግ ይሆናል። በተቻለ መጠን በሁለቱም ቋንቋ ለመስራት እሞክራለሁ። ዛሬ እንደምትመለከቱት የብርቱካን ብስኩት ነው የምንሰራው። ይህን የብርቱካን ብስኩት ለረመዳን ፈጥር፣ ለልጆቻችሁ ስናክ፣ ለቁርስ፣ ለቡና ቁርስ መጠቀም ትችላላችሁ። ቆንጆና ጣፋጭ ነው። ይህን የብርቱካን ብስኩት ለመስራት የሚያስፈልጉን ግብአቶች እንደሚከተለው ይሆናል። ውሃ፣ ዘይት፣ ካሜራ ወይም ይስት፣ ፍርኖ ዱቄት፣ እንቁላል፣ ቤኪንግ ፓውደር፣ ስኳር እና የሁለት ብርቱካን ልጣጭ ፍቅፋቂ ነው። ቢጫውን ፓርት ብቻ ነው የተጠቀምኩት። ነጩን ካስገባንበት ይመርብናል። የተጠቀምኩት መጠን ስክሪኑ ላይ አስቀምጫለሁ። ከዛ ወስዳችሁ መጠቀም ትችላላችሁ። ነገር እንደዚህ ከቀላቀልን በኋላ በእጃችን በደንብ ልናሸው ይገባል። ሊጣችን ደረቅ ያለብን ከመሰለን እጃችንን አርጥበን በድጋሚ ማሸት እንችላለን። ግን በትክክለኛው ሬሲፒውን ከተጠቀማችሁት ሊጣችሁ አሁን ሊጤን እንደምታዩት የደረቀ ይመስላል። ግን በደንብ ካሸውት ካዋሃድኩት በኋላ እንዲህ ለስላሳ ሆኖልኛል። ምንም አይነት ውሃ ተጨማሪ አላደረኩበትም። ሊጣችን አብኩተን እንደጨረስን ወዲያው መዳመጥ እንጀምራለን። እስኪነፋ ድረስ መጠበቅ አያስፈልግም። ከዳመጥነው በኋላ ቅድም ፍቀን ያዘጋጀነውን የብርቱካን ልጣጭ ከ2 ማንኪያ ስኳር ጋር በመቀላቀል እነሰንስበታለን። ያዘጋጀነውን የብርቱካን ፍቅፋቂ እንዲህ እኩል አድርገን ከነሰነስነው በኋላ እንጠቀልለዋለን። ጠቅልለን እንቆርጠዋለን። ብትፈልጉ በክር ብትፈልጉ በቢላዋ፣ እኔ በክር ነው እየቆረጥኩ ያለሁትኝ። ስትቆርጡት ሳይዙ ትንንሽ ቢሆን ጥሩ ነው። ምክንያቱም ትልልቅ ከሆነ ስንጠብሰው እሳት ውስጥ አይገባውምና ሊጥ ይሆንብናል መሃሉ።
እንዲህ ካዘጋጀነው በኋላ ለአንድ 10-15 ደቂቃ ከድነን እናስቀምጠዋለን። ዘይታችንን ካሞቅነው በኋላ በጣም መጋል የለበትም። ከጋለ በጣም ይለበልብብናል። በሚለበልብበት ሰዓት ደግሞ ውስጡ ሊጥ ይሆናል ወይ ደግሞ ያቃጥልብናል ማለት ነው። ስለዚህ በተወሰነ ሙቀት አድርገን መጥበስ እንጀምራለን። እንደዚህ ጎልደን ብራውን ሲሆንልን እናወጣቸዋለን። የሚቀጥሉትንም በእንደዚህ አይነት ሁኔታ እንጠብሳቸዋለን ማለት ነው። የዛሬው የብርቱካን ብስኩታችን ይሄንን ይመስላል። ጣፋጭ ነው፣ ቆንጆ ነው። አሰራሩ እጅግ በጣም ቀላል ነው። እናንተም በቤታችሁ ሰርታችሁ ተመገቡ። ከዚህ በፊትም ሰርታችሁት ሊሆን ይችላል። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለተመለከታችሁኝ እጅግ በጣም አመሰግናለሁኝ። በሌላ ቪዲዮ ዳግም እስከምንገናኝ ሰላም ሁኑ።